ሙስሊም ያለው አዲስ አበባ ውስጥ ብቻ ነው እንዴ? አንዋር መስጊድ ውስጥ ብቻ ነው ጁማ የተሰገደው ዛሬ? እኔ ጥያቄ ሌላ ገር አይገባኝ። ሌላው ክልል፣ ሌላው ከተማ እንደ ከሚሴ፣ እንደ ደሴ፣ እንደ ባቲ ሌላው የት ሄዷል? ሙስሊሙ እንቅስቃሴ ወይት ሄዶ ነው? መሞት መገደል ይሄንን ስተነዋል እንዴ? እነሱ ይሄንን በጭስ ቦምብኛን ቢዚ አድርገው የገደሉትን እየገደሉ ስራ ከስራቸው ላይ አጀንዳ ሰጥተውን ቢዚ ሊያደርጉን ፈልገው ነው። በመጡበት መስመር መጋፈጥ መቻል አለብን። መስጊዳችንንም እንታገላለን። ሸሂድ እየሆነ በሜዳው ላይ ያለው በየከተማው ጁሙአን ብቻ ለምን ይጠበቃል? አስለን ይሄ ለራሱ ትልቅ ነገር ስለሆነ ከምንም በላይ ስለሆነ ጁሙአ ብቻ ተጠብቆ ሰላማዊ ሰልፍ ራሱ በቂ አይደለም። ኢትዮጵያ ውስጥ ያለው ሙስሊም ከዘረኝነት ወጥቶ በአንድ ጎዳና መጓዝ መቻል አለበት። የኛ መበታተን አይተው ነው ወላሂ ለሆነ ለብሔር በሆነ እስከዛሬ ድረስ አገር በተቀወጠ መንገድ በተዘጋ በየቦታው እንዳለ እያየነው ነው። ነገር ግን እስላማዊ ጉዳይ የሆነ ጊዜ አንዋር መስጊድ ብቻ ነው ሰላማዊ ሰልፍ ራሱ ድምፁን ሊያሰማ የሞከረው። ሌላው ከተማሳ ሙስሊም የለም እንዴ? ነው ማሙን ደግሞ አልታያቸውምና ነው አልተሰማቸውምና ነው። ሱሪያ እንዴ ሙኬ እስኪ የአንዋር ጀማዎች ጋር ደውልማ፣ የኑር መስጊድን አጣራማ። የአንዋር ጀማዎች ጋር ቶሎ ደውልና የኑር መስጊድ ያለውን ነገር ኢንፎርሜሽን ቶሎ በል። ተቀበለናል። ቀጥል ሙኬ ደውል። የሞተም አለ ይሙት አይግረማቸው። ያ አካውንቱ ጋር ስጋት ገብቼ ሳይሆን ጥሩ አይደለም፣ ባይዘጋ ይሻላል፣ ብንጠቀምበት ይሻላል። አካውንቱን ብንጠቀምበት ይሻላል። ገባችሁ አይደለ? ኢሞጂ ስታደርጉ ደግሞ ኢንፌክት አለው የራሱ አንድ ያ ነው። ሁለተኛ ደግሞ አታልቅሱ፣ አታልቅሱ። ጉር ለማን ብለህ ነው የምታለቅሽው? ንገረኝ እስኪ አስለን ቀጥል ሱሌ። እና የሞተም አለ ኢንፎርሜሽኑ እዛ ቅድም መስጊድ ውስጥ ሆኖ ላይ የነበረ ልጅ ነበረ፣ በሰዓቱ ተይዞ ነበር፣ ተለቋል መሰለኝ። አሁን የተጎዳ ብቻ አይደለም የሞት አለ። አንዱን እርግጠኛ ነኝ፣ የሁለቱን አሁን እንትን እየተባለ ነው። አጠቃላይ 3 ሺህ ቀጥል ብቻ። ብዙ የተጎዳ አለ፣ የሞተም አለ። ይሄን እናውቀዋለን። በዚህ መንገድ ላይ መሞት፣ በዚህ መንገድ ላይ ሸሂድ መሆን ክብር ነው። በሜዳው ላይ ያሉ አሁንም በአገር ላይ ያሉ እጅ አለመስጠት፣ አለመልፈስፈስ፣ መስጊድህ ተደፍሮ ቁርአን ተደፍሮ ዲንህ ተደፍሮ ምን አይነት ህይወት ነው የሚኖረው? ምን አይነት ህይወት ነው ለመኖር የሚታስበው? ያ ስለሆነ የእስልምና ጣሙ በልብ ላይ ትንሽ የሚሰፋው እሺ ሱሌ ስልክ እየገባበት ነው መሰለኝ። ሱሌማን እንዴ ይሰማል? ይሰማል። ስልክ እየገባበት መሰለኝ። አንዴ አንሳና አትደውሉ በላቸው አንዴ እስከምጨርስ። ይኸውላችሁ ስልጤ ላይ ከትናንት ወዲያ ምናምን ተደርጓል። በሰላም ወራቤ ላይ በሰላም ተጠናቋል። የሰልፉ ጉዳይ ከሆነ ማለት ነው፣ የተመታወቁን ጉዳይ። ይሄ የወሎውን ነገር ላይ ባሊኩም ይሄ ማዕሩፍ የሆነ ነው። ገባችሁ አይደለ? የሚታወቅ ነገር ነው፣ የወሎውን አታንሱ። ይሄ ደሴው ኬሚሴ የምታውቁት ነገር ነው። ገባችሁ አይደለ? በተግባር ጭምር ነው የሚያሳዩት የኬሚሲዎች በተለይ ማለት ነው። እርግጠኛ ሆኜ የምነግራችሁ በተግባር ጭምር ላይ ባሌ ቀሪበን አልሐሲል ይሄን ያለው ነገር። እሺ ሱሌ እስከሚመለስ ድረስ ዱዓም እያደረጋችሁ እሺ። ዋናው መሳሪያችን ዱዓ ነው። ያን እያደረጋችሁ ትሄዳላችሁ። እሺ ኑር ጃፓን አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።
እሺ ሀሳብ ያላችሁ ሀሳባችሁ ፍሪ ነው። ቀጥሉ። እሺ አንደኛችሁ እንትን እያላችሁ ሚዩት እያደረጋችሁ ወላሂ ልዓዚም ኡስታዝ በዚህ ሰዓት እስኪ ይላል ሚዩት አድርጊ። ሴታችን ይሰማል ያ ጀማ? አዎ ይሰማል። ቀጥል። ታባርጉ እስኪ ጋይስ ታባርጉ፣ ሁላችሁም እስኪ እህት ወንድሞቻችን ታባርጉ። ሼክ ይሰማል? ቀጥል። አዎ እኔ እዚህ ጋ ምን አይነት አይዲያ ነበር የመሰለክ ነገሩን እኛ ከዚህ በፊት ትንሽ ቦይዝ አድርገነዋል። ቢሆንም ግን አሁንም አልረፈደብንም። መቼም ለዲን ተብሎ ሸሪፍ መሆን መሞት መቼም እንዴት ብዬ እንደምነግራችሁ እኔ አልነግራችሁም። እናንተ ሁላችሁም ታውቃላችሁ። ዛትስ ዋይ እኔ የምላችሁ ነገር በዱዓና በእንትን እንበርታ ነው የምለው። ሁላችንም ይሄ ማልቀስ ማዘን ምናምን አያስፈልግም። ሙስሊም ስትሮንግ ነው፣ ጠንካራ ነው። ገብቷችኋል? ስለዚህ አሁን ሴቶች እህቶቻችን ማልቀሱ መተከዙ ይሄ ዋጋ የለው። በቃ ጀስት ጋና ፕሬይ በምንሰግድበት ሰዓት ጊዜ ዱዓ ማድረግ፣ ከዛ በተረፈ ደግሞ ከወንድሞቻችን ገብቷችኋል? ደግሞ መሞት እኮ ሱብሃንአላህ ሸረፍ እኮ ነው። በዙ መሞት አላህ አና አትመና ሞት እኔ ሞትን እመኘዋለሁ በዲን እስላም ናስባችሁ እየመለክሶ ነው ሰው የሀያ ሞት ይሞት የለ ላ ኢላሀ ኢላላህ ሰው ተኝቶ እኮ ይሞታል፣ ቁጭ ብሎም ይሞታል እኮ፣ እየሄደም ይሞታል እኮ፣ እየበላም ይሞታል እኮ እንዴ። ስለዚህ በዚህ መሞት ሸረፍ ነው። ወላሂ አልዓዚም ነው የምላችሁ። እኔ ባገኘው ውስጤ ነው ደስታዬ ነው። ምን ነው ኑሬ በነበር ነው የምለው። ስለዚህ ሁላችንም መበርታት ነው ያለብን፣ ዱዓ ማድረግ ነው ያለብን። ጀስት ዩል ቢ ስትሮንግ ጋይስ። ሁላችንም ጠንከር ማለት ነው ያለብን፣ ዱዓ ማድረግ ነው ያለብን። ሱጁድ ስናደርግ ነው እንጂ ሴቶቻችን ማልቀሱ ምንም አይጠቅመን እና ሁላችንም አንዱን ኢንሻአላህ ሁሉ ነገር በሰላም በኸይር ነገር እንደሚጠናቀቅ ደግሞ እርግጠኛ ነን ኢንሻአላህ። አላህ ሱብሓነሁ ወተዓላ ሁሌም ከኛ ጋር ነው ኢንሻአላህ። ይሄን ለማለት ነው። ወዳችኋለሁ። ዱዓ አድርጉ ጋይስ ፕሊዝ። ሰላም አለይኩም። ወንድማችን የማነስ ያው ለወጣ ነው እንዴ ሌሎች ሀሳባቸውን የሚገልጹ ካሉና ከታች የሚገባ ሰው ካለ አስገባ እና በዙሪያ ተወያዩ። ሁሉም ሰው ቢሆን የሌላውን አጀንዳ ትቶ እኛ መብታችን ከራሳችን ነው ካሁን በኋላ የምንጠይቀው ማለት በሰላማዊ መንገድ ስንጠይቅ እነሱ መብታቸው ከእነሱ እጅ እንደምንጠይቅ ነው ያደረጉት። ሙስሊም ደግሞ ምንጊዜም ከካህዳን መብት ጠይቆ አያውቅም፣ ሊያገኝም አይችልም። መብታችን እጃችን ላይ ነው። መስጊዶቻችን ተጠናክረን ተደራጅተን እንጠብቃለን። እንደገና ደግሞ አታልቅሱ። ምንድን ነው የሚያስለቅሰው? የሰው ልጅ ጀነት ይፈልጋለሁ ይላል አይደል? ጀነት የሚፈልግ ሰው ያስለቅሳል? ሰው ሸሂዱ ነው መሞት አላህ ዘንድ በአማረ ሁኔታ መገናኘት ያስለቅሳል? አያስለቅስም። ስለዚህ ሁላችንም ቢሆን እንደዚህ ያን ነገር ላይ ተጠናክረን እንቀጥል ነው የምለው። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ባረከላሁ ለክ። እሺ ወንድማችን አብዲ ቀጥል። አብዱ ናይፍ ኔትወርክ የለም፣ ቀይ እንዳበራ ነው ኔትወርክ። እሺ ጂኤ አሁን ትንሽ ለቀውላችኋል ወይ ጀሙ? አብዱ ናይፍ እሺ ዙዙ ቀጥይ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ ወበረካቱ። ይሰማል? ካለሽበት ትንሽ ወጣ ብትይ ጥሩ ነው፣ ግን ጫጫታ ምናምን አለ መሰለኝ ልጆች እሺ አሁን ይሰማል ይመስለኛል። ቀጥይ። አሁን ብዙውን ቅድም ወሲም አንስተዋለች። እኔ ማለት የምፈልገው ምንድን ነው እዚህ ጋር አሁን ላይ ሙስሊሞች ድምጻቸውን በሚያሰሙበት ሰዓት አንቺ ትናንት እንደዚህ ነበር
ቀጥ እንጂ ቀጥ እሱ የቆየ ስለሚሰማው ነው። ትላንት እንደዚህ ነበርሽ፣ ዛሬ እንደዚህ ሆንሽ፣ ኦሮሚያ ክልል ሲነሳ ነው ምናምን ብለው ከብሔር ጋር የሚያያዙ ሰዎች አሉ። እነሱ ሰዎች ከዚህ ድርጊታቸው መቆጠብ አለባቸው። ትላንት ነበረ፣ ዛሬ ደግሞ ሌላ ነው ማለት ነው። ሌላኛው ነገር ደግሞ አብይ ምን ያድርጋችሁ? አብይ የሙስሊም ወዳጅ ነው። አብይ ከመጣ ነው ሙስሊም የተከበረው። ሽመልስ አብዲሳን ተቃውሙ የምትሉ ሙስሊሞች ስላላችሁ ሽመልስ አብዲሳ እኮ ከአብይ ስር ነው ያለው። ሀገሪቱን የሚመራት አብይ ነው። ስለዚህ ጥያቄያችን የሚሆነው አብይ ነው። አብይ ይሄን ነገር ማስቆምም ማስቀጠልም ይችላል። ሶስተኛ ደረጃ ላይ ደግሞ መጅልሱን አትናገሩ፣ መጅልሱ ምን አደረገ የምትሉ ሰዎች መጅልሱ እኮ ሙስሊሙን የመጠበቅ ግዴታ አለበት። እዛ ጋር እኮ ያስቀመጥ ነው። ትላንትና የነበሩት እኮ መጅልስ ላይ ይውረዱ አልተስማሙንም ያልነው የግል ጥቅማችን ፈልገን ሳይሆን ሙስሊሙን ኡማ ስላላስከበሩትና ስላስደፈሩት ነበር አይደል እንዴ? ዛሬም ስልጣን ላይ የተቀመጡት ሰዎች ደግሞ እንቃወማቸዋለን። ምክንያቱም የሙስሊሙ ኡማ እስካላስከበሩ ድረስ 20 መሳጅዶች ካለቁ በኋላ መጅልሱ ዝምታውን ሰበረ ማለት ምን ማለት ነው? ምን ማለት ነው? 20 መሳጅዶች ሲያልቁ ለምን ዝም ተባለ? የምን ዝምታ ነው የተሰበረው? እሱ የተቀመጠበት መጅልስ እንዳይቀማ እንዳይፈርስ፣ የራሱ ቤት እንዳይፈርስ ነው ዝምታውን ሰበር የሚባለው? ምን ማለት ነው? 20 መሳጅዶች እኮ ናቸው። የግል ቤታቸው የተነካባቸው ሰዎች እኮ የወሰዱትን እርምጃ እያያችሁ ነው፣ እየሰማን ነው። እኛ ግን መሳጅዶቻችን የአላህ ቤት የተከበረው የአላህ ቃል ከቆሻሻ ጋር ከቆርቆሮ ጋር አብሮ ሲጫን እያየን ምንም አይነት እርምጃ ሳይወሰድ 20 መሳጅድ ካለቀ በኋላ መጅልሱ ዝምታውን ሰበረ። ኬፍ ያን እንዴት ነው ዝምታውን የሰበረው? የትኛውን ዝምታ ነው የሰበረው? መሳጅዶቹ ኦልሬዲ አልቀዋል። ቤቱን ሄደው እንዳያፈርሱበት፣ ከስልጣኑ የሙስሊሙን ማገርቶ እንዳይወርደው። ያ ደግሞ አይሳካም። አሁንም ነገም አብይንም እንቃወማለን፣ መጅልሱንም እንቃወማለን። ምክንያቱም ስለበደሉ የገቡትን ቃል ስላልፈጸሙ ማለት ነው። እንደገና ደግሞ ማለት የምፈልገው እዚህ ሰፈር ላይ አንዳንድ ሰዎች አላችሁ፣ አረብ ሀገር ተቀምጣችሁ እንደዚህ አትሆኑ፣ እንደዛ ታስብሉ፣ የሙስሊሙን ኡማ ልታስጨርሱት ነው ምናምን የምትሉ ሰዎች አላችሁ። አረብ ሀገር ያላችሁ ሴቶች አትናገሩ። የህያ መሐመድ የምትባል ሰውዬ በተደጋጋሚ እየተናገርክ ነው። ከትላንት ጀምሬ አይቼሃለሁ። ጠዋትም እህቶችን ለማሸማቀቅ ሲሞክር ነበረ። ለምንድን ነው አረብ ሀገር ያለን ሴቶች ማንናገረው? አረብ ሀገር ያለን ሴቶች እኮ ነን መስጂዱን የሰራ ነው። አረብ ሀገር ያለን ሴቶች እኮ ነን ቁርአኑን የገዛ ነው። በዚህ ቦታ ደረሳዎች ልብስ የላቸውም፣ እዚህ ቦታ ምንጣፍ ጎደለ፣ እዚህ ቦታ ቁርአን የለም፣ እዚህ ቦታ ብዙ ነገር ጎደለ፣ አጥር የለውም መስጂድ ምን ሲባል እኮ ማይክ የለም ስንባል እኮ እኛ የአረብ ሀገር ሴቶች እኮ ነን። የት ክልል ነው የት ቦታ ነው መስጂዱ ሳንል ያለችንን 100 ድርሃም 200 ድርሃም አዋተን መስጂዶችን ይገነባልንም። የትኛውም የመንግስት አካል መስጂድን አልሰራልንም። መሳጅዶቻችን የተሰሩት በእኛ ላብ ነው። ቀደምትም አባቶቻችንም የሰሩት መስጂዱን ገበሬውም ነጋዴውም ያለውን ላቡን ጠብ አድርጎ የሰራው መስጂድ ነው። ወላ መሬቱን እንኳን መንግስት ሰጥቶት ሳይሆን በገንዘቡ ገዝቶ መስጂዶቻችን የሰራ ነው። ሲቀጥል ደግሞ ህገወጥ ናቸው ከተባለ መስጂድ ብቻ ነው እንደ ህገወጥ? የሌላ ቤተ እምነቶች ህጋዊ ቦታ ነበረ ልማቱ እንደሚመጣ አውቀው ህጋዊ ቦታ ሲሰሩ፣ መስጂዶች ግን ህገወጥ ቦታ ላይ ነበር የተገነቡት። መስጂዶች ህገወጥ ከሆኑ ደግሞ አካባቢው ላይ ያሉ ሌሎች ቤቶች ለምንድን ነው የማይፈርሱት? ተመርጦ መስጂድ እየፈረሰ ዛሬ መተህ ሸገርን ለማልማት ነው ትለኛለህ እንዴ? ምን አይነት አስተሳሰብ ነው? አሁንም አንዳንድ የኦሮሚያ ክልል ሙስሊሞች አላችሁ ሸገርን ለማልማት ነው መስጂዱ ደግሞ ይሰራል ምናምን የምትሉ ማለት ነው። ይሄንን ነገር ማሌሽ ላቋርጥሽ ማሌሽ፣ በጣም ይቅርታ። በነገራችን ላይ ጋይስ ስማ፣ እስልምናህ እየተነካ ዲንህ እየተነካ መስጊድህ እየፈረሰ ከተማ ለማስፋፋት ነው ምናምን እያልክ የምታወራ ካለክ ደንበኛው ደነዝ ነክ። ልነግርህ እችላለሁ። እኔ አንድ ነገር ልንገራችሁ፣ ዘሬ ወይንም ብሔሬ ከእስልምና አይበልጥብኝም። እውነቱን ልንገራችሁ፣ እኔ እስልምና ይበልጥብኛል። ጥንቅር ብሎ ይቅር፣ እኔ አላውቀውም። ዘሬንም ብሔሬንም የራሱ ጉዳይ፣ ምን አባቱ ይሰራልኛል? እዚህ ለማስፋፋት ነው ከተማ ለማድረግ ነው እያልክ እዚህ የምትተረተር ካለክ ገደል ግባ። አሁኑ ነው እዙ ነው የምነግርህ አባቴ። ገብቶሃል አይደል? እየሰማችሁ ከሆነ ማለት ነው። እንደዚህ እያልክ የምትዘባርቅ ወንድም ሴትም ካላችሁ ገደል ግቡ። እኔ ከዲን የሚበልጥብኝ ነገር የለም። ነገ ጧት እኔ ሊስን አዳምጠኝ። ነገ ጧት አሁን ልሞት እችላለሁ። ተው ነገውን ጀስት አፍተር 1 ሚኒት የሚከሰተውን ነገር አላውቅም። ዳትስ ዋይ እኔ ብሔሬ ዜሬ ጥንቅር ብሎ ይቅር፣ ምን አባቱ ይሰራልኛል? እዚህ ቁጭ ብለክ ለማስፋፋት ነው ከተማ ነው ምናምን፣ እዛ ከተማ ግባ፣ ገደል ግባ ስትፈልግ። እውነቱን ነው የምነግርህ። ፕሊዝ እንደዚህ የሚሉ ሰዎች ካሉ ሼክ አባራቸው ውስጥ እንዳይገቡ። እሺ ሙኬና ልጅ አብዱራህማን ሚዩት አድርጉ። መቀጠል ትችላለህ።
እሺ ዙዚ ይቅርታ ትቀጥያለሽ። እንኳን ሸገርና ኢትዮጵያ የምትባል ሀገር በአፍጢሟ ትደፋ ለዲኔ ካልሆነች ዛሬ አይደለም ይሄን የተናገርኩት። እንኳን ገና የምገነባው ከተማ ይቅርና ኢትዮጵያ የምትባል ሀገር አትኑር። ከፈለገ እንደ ሀገር እንወዳታለን። ማድረግ ያለብን ነገር በሙሉ እያደረግንላት ነው። ሌላው ዙዙ የጨርሳሌ መሰለኝ።